ዞር ነበር አይደል? እንትና ይሁዳ አስታውሳለህ? አንበባ ኮሮጆ ይዞራል። ሰዎች በገንዘባቸው ያገለግሉታል። ገንዘብ ፈውስ ሸጦላቸው ሳይሆን ራሳቸው ገንዘባቸውን እየሰጡ ገብቷል። ኮሮጆ ውስጥ ገንዘብ እየከተቱ ምን እያሉ ያገለግሉት ነበር። እሺ ከዛ ደግሞ ሐዋርያት ምን አደረጉ? ሰዎች ገንዘብ እያመጡ እግራቸው ስር ሲያስቀምጡ እንደገና ደግሞ ለድሆች እያሰባሰቡ ለቅዱሳን ለአገልጋዮች ገንዘብ እያሰባሰቡ ይዘው ሄዱ ነበር እንጂ አንድም ቦታ ለቤተ ክርስቲያን አገልግሎት ብሎ ለወንጌል አገልግሎት ብሎ ዘይት ላይ የሸጡበት ቦታ አለ እንዴ በታሪክ ውስጥ? የለም። ግን ሰው በየዘመናቱ በየዘመናቱ ግን ሰው ይሁን አንድ ነገር ላይ እንስማማ። በየዘመናቱ ማንኛውም ቤተክርስቲያን የራሷ የሆነ እንትን አላት፣ የራሷ የሆነ ዶክትሪን አላት። ቤተክርስቲያን ሙሉ ወንጌል አሁን ለምሳሌ እኔ ባለሁበት ሀገር ላይ ሙሉ ወንጌል እኮ አንድ ቲሸርት 1 ሚሊዮን በጨረታ የተሸጠበት አለ፣ ጨርቅ የተሸጠበት አለ። እኔ ማውቀው ማለት ነው ተቀብቷል። አዎ የተጸለየ ነው። እግዚአብሔር በቤታችሁ መልካም ነገር ያደርጋል ምናምን እያሉ ማለት ነው። የማን ፎቶ ተለጥፎበት? አይ እሱ ጋር አይደለም ፎቶማ ጥቅስ ተለጥፎ ነው እንጂ ጥቅስማ ፎቶ የዛ ሙሉ ወንጌል የራሱ የሆነ ዶክትሪን አላታ። ይሄ እኮ አንተ አሁን መለየት ያለብን ነገር ልንገርህ መጀመሪያ ምን መሰለህ፣ ሙሉ ወንጌል አይደለችም የሰማይ መልአክ ቢሳሳት የመቃወም ስልጣን የተሰጠን ሰዎች ነን። አዲስ ኪዳን አማኞች ሁላችንም። ለምሳሌ ገላትያ ምዕራፍ 6 ቁጥር 8 ላይ ምንድነው? ምዕራፍ 1 ቁጥር 8 ላይ የሰማይ መልአክ እንደሆነ እኛ ከሰብነው የሚል ልክኛ ይሄ ለፍቅርና እኛው ሻጭ ምን ያገናኛል? እኮ ለቤተክርስቲያን ላይ ነው የሚደረገው። ወንጌል ለወጥ ታደረኮ ለቤተክርስቲያን አገልግሎት ለቤተክርስቲያን አገልግሎት ስላለ ምን ሙላታ ምንገብ ደግሞ አዳም ወሰርክ ሲጀምር አንተ ፕሮፌቲክ እና ሙስሊም ኔትወርክ ምናምን የሚል የሌቦች አምባሳደር ማታወቂያ ይሰራ የሚዞር አሁን ከዚህ ጋር ጉንጫፋ ክርክር ማወርቱ ራሱ ምንም ጠቅሚ ነገር አይደለም። ባይ ወይ ኦዲየንስ የሚሰሙን ሰዎች በራሱ እንደዚህ አይነት ወይ እውቀት ይለው ወይ ሞትና ፍቅር ይለው አይ ቆይ መጀመሪያ ያስፈልጋል አንዳንዶች በላትን በከሱ ይባል ጸሎት የሚሸጠው ለወንጌል አገልግሎት ብሎ የሚል ጸሎት የሚሸጠው ዘይት መንፈስ ቅዱስ ዘይት ውስጥ ከቶ ብላጥ ውስጥ የሚሸጠው ይሄንን እግዚአብሔር ነው የቀባኝ ብሎ በዘይቱ ላይ ጸልዮ የሚያሰው እንደዚህ አይነት ለወንጌል አገልግሎት ማን አድርጉ ነው ያለው? ከየትኛውን ብሎክ ፈልጋል ማንተ ብሎክ ብትደረግንም ብትደረግ የምትማርሰለውንክ ብሎክ እናደርጋለን። ስለዚህ ግን እነዚህ አይነት ዝም ብለው አይናቸውን በጨው ምንም አይነት እግዚአብሔርን የማይፈሩ ስን እያጣመው የሚሄድ ለወንጌል አገልግሎት ከብቻ ወዲያ ጸሎን ሽጡ ይባላል። በገስታው ጸሎት ሽጡ። ለወንጌል አገልግሎት ነው ሆቴል ይሰሩ 5 ስታር ሆቴል ይሰራው ይጩፋ ለወንጌል አገልግሎት ነው 24 ሚሊዮን እስኪ የኛው ታይዶ አለገለ ኤርትራ ነው ሂዶ ያለገለ አፋር ክልል ነው ሶማሌ ክልል ነው አማራ ክልል ነው ትግራይ ሂዶ አገገለበት ሂዶ በውስም በምንም ክርስትናን የወረሱ ማህበረሰብ ጋር ይሄ ብር ከመዝረፍ ባለፈ የት ሂዶ አዲስ ቦታ ሂዶ ወንጌል ይሰበከው የትኛው ወንጌል ነው የሰበከው ሲጀመር ለየትኛው ወንጌል ነው የሚሰበከው? ስለዚህ ለወንጌል አገልግሎት አንደኛ የሚያመጣው ድርም ለወንጌል አይደለም። ሁለተኛ ነገር ለወንጌል አገልግሎት ጸጋ ሽጠህ አምጣ የሚል የለም። አክቹአሊ ጸጋ እንደሌለው እናምናለን። ግን እኔ ጸጋ አለው ያላምን ሰውዬው ጸጋ የሚባል ነገር ነው። ጸጋ እንኳን ቢኖረው ጸጋ ሽጣችሁ አምጡ የሚል የለም። ሐዋርያት ለወንጌል አገልግሎት ገንዘብ ያስፈልጋቸው ነበር። አዎ ጠይቀዋል፣ እርዳታ ጠይቀዋል። ለድሆችም ለመራት ምን የታየ ነገር እርዳታ ጠይቀዋል። አለቀ። ከዚህ ውጭ ግን አንድን ሽባ ተትረው ከዛ በኋላ ለዚህ ለሻሽ ለእንትንኩት ሽባ 10 ሚሊዮን አምጣ 20 ሚሊዮን አምጣ እያሉ ለዛም የእነሱ ተጨባጭ ነው። በጣም ግርም የሚለኝ ተጨባጭ ፈውስ ተጨባጭ እንቆቅልሽ መፍታት። ለምሳሌ ተጨባጭ አይኑ ማየት ያልቻለ ሰው አይኑ እንዲያድጎ እንኳን ቢቀበል በእርግጥ ሰውየው ባጎዳው ነበር ራሱ ይጎዳል። እንግዲህ ከእግዚአብሔር ጸጋ ተቀብሎ ሆነ ጸጋውን መሸጡ ይጎዳል። ሐዋርያት ተጨባጭ ተአምር አድርገው ይሄ ያተው ሰውዬ እንሰጥህ ዘንድ በርና ወርቅ የለም ብለው ሽባውን ተርትረው እንዲህ ካደረጉት በኋላ ራሱ ገንዘብ አልጠየቁትም። የሚገርም ነገር ማለት ነው። ተጨባጭ የሆነ ነገር አድርገው ማለት ነው። ተጨባጭ የሆነ ነገር የተጨባጭ ዘመኑን ሙሉ ሲለምን የነበረ ዘመኑን ሙሉ መንቀሳቀስ የማይችል ሄድ የማይችል የነበረ ሰውዬ እንዲሄድ ቁርጭምጭሚቱ እንዲጸና እንዲዝል አድርገው እንኳን አልተቀበሉትም። ገንዘብ አልተቀበሉ። ይሄ እኮ ባይዘው የዚህ እኮ ወንጀልም ጭምር እኮ ነው። ሳይፈወሱ እኮ ነው ብር የሚቀበላቸው ባይዘው
ሳይፈወሱ ትክክለኛ ፈውስ እንኳን ሳይሰጣቸው ነው ገንዘብ የሚቀበላቸው ይሰውዬ። ይሄ ሰውዬ የዘረፋቸው ሰዎች አታሎ ነው። የውሸት ትንቢት ተናግሮ ነገ ሊሞቱ ረጅም እድሜ ትኖራላችሁ ብሎ ነው ገንዘብ እየዘረፋቸው ያለው። ስለዚህ ይሄ ሰውዬ ሲጀመር እንደው እንኳን እንደ ምድር ለምሳሌ አንድ ማያምን ሰው እንበለው ብቻ የሆነ ሰው በዊልቸር የሚሄድ ሰው ሂዶ ገንዘቡን እንዲው 100 ሺህ 50 ሺህ ተፈውሶ ቢመጣ እንዲው ስጋዊ ፈውስ አግኝቷል። ለዛ ስጋዊ ፈውስ ከፈልኩ እንኳን ቢል ሰውየው አልተጎዳም። ጸጋ ስጦታ ሸጥክ ብሎ እንዲሁ እስኪ እግዚአብሔር ይጠይቀው ብለን ልንተው ነበር። ይሄ እኮ የሚታይ የሚጨበጥ ለህዝቡ መፍትሄ ሳይሰጥ እዛው የተሰበሰበ ሁሉ እንቆቅልሽ ያለበት ነው፣ ቋጠሮ ያለበት ነው። ቋጠሮን ሳይሆን የሚፈታው መቀነታቸውን ነው የሚፈታው ሰውየው ማለት። ቋጠሯቸው እንዳለ ነው። ተጨማሪ ቋጠሮ ነው ሰጥቶ የሚሄደው ባይዘው እዩ ጩፋ ተጨማሪ ቋጠሮ። ችግር ኑሮብህ ትሄዳለህ እዩ ጩፋ ገንዘብ ቀምቶ ሌላ ችግር ጨምሮብህ ይልካል ማለት ነው። ሌላ ችግር ጨምሮብህ ማለት ነው። ስለዚህ ይሄ ሰውዬ እየዘረፈ ነው። አሁን በየቤቱ ቢችሉ አቅም ቢኖራቸው ከሰው ዘብጥያ ሊያወርዱት የሚችሉ ሰዎች አሉ። አቅም ስለሌላቸው እሱን ሰው ፍርድ ቤት የማቆም የመገተር አቅም ስለሌላቸው ነው እንጂ በምንም ተአምር መፍትሄ አግኝተው አርፈው አይደለም ዝም ያሉት። ስለዚህ የሰውዬ ለወንጌል ስርጭት ነው ብር የሚሰበስበው ነው የሚለው፣ ለወንጌል ስርጭት አይደለም። ላውራው ነበር የገባሁት። ምን ሊሰራ መጣ፣ ምን ሊያደርግ መጣ ብሎ ጭራሽ እንትን ሊል አማረው ማለት ነው። ላያስወራ ሆነ። ስርዓት አልባ እንደሆኑ እናውቃለን። ስለዚህ ወንጌልን በተመለከተ ጌታ ኢየሱስ እውነተኛውን ፈውስ እውነተኛውን ነገር በተደጋጋሚ የምናነሳውን ማቴዎስ ወንጌል ምዕራፍ 10 ላይ ከቁጥር 8 ጀምሮ ያለውን ነገር ግልጽ የሆነ ነገር ነው የነገራቸው ለሐዋርያቶቹ። ግልጽ የሆነ መመሪያ ማለት ነው። በዛው ገንዘብ እንዳይቀበሉ ማለት ነው።